አይቻልም። ያሟል እንዴ? በእግዚአብሔር ወደዛ ተጠጋ። በእናትህ በጌታ አይደለም፣ በምትወደው አምላክ ልለምን። ፀሐይ እሺ እኮ ትንሽ ወደዛ ራቅ በልና ትንሽ ነፋሲንካ ሲነፍስብኝ እኮ ነው ያልኩት። ምንም ሙቀት የለኝም። ኧረ በእናትህ አዳር ሙቀት የለኝም። ስንት ነገር ቀን ሙቀት ሊኖርህ ይችላል። አዳሩን ግን አናውቅም። አዳሩን ይሄን የተሟሙቀህ ነው የምታድረው። ስንት አሟሟቂ አለ፣ ስንት አሟሟቂ አለ። እኛ እንዲህ ዝም ብለን እንዲህ ከሰል ምናምን አልጋ ልብስ ተደርቦልን ነው የሚሞቀን እኛ። አንተ ጋር ግን ብዙ አሟሟቂዎች አሉ። አንድ ጊዜ እንሰራበት ታይሙ ምን ሆኖ ነው ደግሞ? ምንም አልሆነም፣ ምንም አልሆነም። እዚህ ጋር ሀይሉ ምንም አልሆነም፣ ምንም አልሆነም እኮ። እሺ እዚህ ጋር አልተኛ ሆነ ያለ አይቻልም። እኛ መቀመጥም አንችልም አይደለም። ለምን አትችልም? ምክንያቱም ምንድን ነው? ይሄ የተከበረ አልጋ ነው። የተከበረ አልጋ ነው ማለት እኔና ልጄ ነው የምንተኛው። ዛሬ ላደር ነው የመጣሁት። አንተ ግድ የለህም። አንተ ጋር እኮ ብዙ የማምጥ ሰው አለ ወይ? ትግል ራሱ ወጣት ልጅ አንተ ልጅ ላይ ትወጣበታለህ። ምን ታደርጊያለሽ መሰለሽ? እዚህ ነው የምተኛው። ከዛ በብርድ ልብስ ውስጥ አስገብኝና ሲመጡ ሌላ የሆነ ብርድ ልብስ እንዳስቀመጥሽ ወይም ትራስ እንደገባ ነገር አትመስለሽ ትነግሪያቸው። ቦታ መቀየር እንዴት ደስ ይላል። አሁን መውጣት ትችያለሽ። እናቱ ምንድን ነው በግ አልቋል። በግ ይምጣልኝ አለ ምናሽ ኧረ ደስ ይላል። አንቺ ሩታ እንክብካቤ አንሷል፣ እንክብካቤ አንሷል። ገብቶ ተጋደመ እኮ። ተንከባከቢኝ በግ አምጪ። እናቴ ድረሽ አባይ ልጠባ አልወጣ በእግዚአብሔር አልወጣ ናንቺ እንደውም ሰማኛለህ። አሁን ቀልዱ ቀልድ ነው። ምንድን ነው? ምንም እንዳልተፈጠረ እኔ ስኬ ስላናገርኩ ሌላ ነገር አታስወራኝም፣ አታስመስለኝም። እና ውረድ። አልወርድም። ውረድ። ይሄዳል ብለሽ ነው የጫንሽኝ። አልወርድም፣ አልወርድም፣ አልወርድም። አዝግ እኮ ነው የግብሽ። የምሬ ነው። ሌላ ነገርም አታስወራኝም፣ አታሳስበኝም። ለምን ታስቢያለሽ? ለምን ታወሪያለሽ? ወርደህ ለክብር ወደ መጣህበት ቤት ይሻልካል። ሩታ ነይ ተኝ፣ ተኝ ነይ። ስርዓት ኑሮሽ ተኝ። ምን ፈልገህ ነው የመጣው? ምን ፈልገህ ነው? አንቺን ፈልገሽ። አይ የሆነ ነገርማ። ነይ ተኝ። እንዴት ነው ተሻለሽ? ቢሻለኝ ምን ልትሆን? ቢሻለኝ ምንም። ተሻለሽ ወይ? ጥያቄ መጠየቅ አይቻልም? አልተሻለኝም። አልተሻለሽ? መቼ ነው የሚሻለሽ? የሚሻለሽ መቼ ነው የሚሻለሽ? ንገሪኛ ሩታ፣ መቼ ነው የሚሻለሽ? አይሻለኝም። አይሻለኝም? እንዴት? ወደሽ ነው የሚሻለሽ? እሺ አሁን ወደሽ ነው የሚሻለሽ? ወደሽ ነው የሚሻለሽ? ኧረ እባክህ ይሻልሻል። ችግር ማቆያ ምናምን ማገገሚያ ምናምን አልገባህም? አልገባው። እስቲ ሙሽ በይ። ኧረ አንቺ እኮ ብዙ ማቆያዎች አሉሽ። ግን ስነ ስርዓት ይኖርሽ። የምታወሪውን ነገር ጠንቅቀሽ ያውቅሻል። ደግሞ ደንበኛ መቆያ እኮ አለ ሲሉ ሰምቼ ነበር። ሲሉ ሰምታ ዶሮ ታንቀመጠች ነው የሚባለው። ስለዚህ የምተኝ ከሆነ ልቀቀኝ እኮ ነው። ተኝ። ከዛስ ተኝና በቃ እንተኛለና ረፍት እናደርጋለን አይደል? ከዛ እዚህ ዛሬ እዚህ ነው የማድረው። እዚህ ነው የምታድረው? ኧረ ሌላ የሚከፋው ሰው አለ። ራሱን ያጠፋል። ሩታ ስነ ስርዓት ይኖርሽ። ኧረ ዞር በል። እንዲህ ስትሆን ራሱ ሲያይ ራሱን ላጥፋ ነው የሚለው። ግድ የለም ልቀቀኝ። እኔ የሰው ሞት ምክንያት ሆነ አልፈልግም። እንዴ የምልሽ ቤቢ ለምንድን ያላደገው?
ለምን አላደገም? አሁን ተቀልበ ያደግ እስኪ መጀመሪያ ስለሱ እድገት ተመጨነቅ በአካል አይደለም በአእምሮ ፀጉር እያደገለት ነው። አንቺ ልጅ ተወልዶ ሲታይ ማለት ነው ድገሙ ያስበላል። እና ለግባር ለመጣው አሁን ላይ እና ማለት ነው እኔ መድገም አልፈልግም። አሁን አንተ ግን ስለምትፈልግ ሌላ የሚያስደግም ሰው ተጠቃች ሩታንም ማለት ነው ፊቷን እያስደበረሽ ነው። ሻው የመጣሁበትን አላማ ትቼ ሌላ ሙድ ውስጥ የከተትሽ ነው። ስርዓት ነው የምታወሪውን ነገር ጠንቅቀሽ ወቂ። እሺ እሱ ነው አለ እኮ ላይ እና አሁን ተኝ እረፍት አድርገሽ ወይም እረፍት አድርጌ እሄዳለሁ። እስቲ በእናትህ እኔ ሳይነን ቤት ነው ማትማት መስቃቅልብኝ ውረድ በቃክ። አንቺ እኮ ማለት ነው